ማስቲካውን ጣይዋር እናንተ የራሰቃያችሁኝ ነው አስተዋባችሁ። ግምጃዬ ሳምሪ እንዴት ነው? ግምጃዬ ምንድን ነው? እንዴት ነሽ ሳምሪዬ? ደህና ነኝ። ደህና ነህ? እንደ አንቄም ብዬ እኮ ነው ምግብ ባፌ ይዤ ነው ግምጃ ላይሽ። ትቆያለህ ነው? ማላመጡ ላይ ትቆያለህ ነው? እንሂድበት እንዴ? አረ የምን አባታችሁ እንጀራ ነው እንግዲህ የበላው ነው። አሁን የገባው ታፕታፕ አስደርጌ ልመለስ። ያራዳ ልጆች ይቻላል ግን እህቴን ትንሽ አታድክም። ሁለት ቆንጆ ማንን ነው? ኦኬ ምላሴን ነው ማን ነው? መንጋጋዬን ነው። ሌሎች ሰዎች ታፕታፕ አድርጉ። ወይኔ መጣሁ። እሺ ፒስ ግምጃ ጽብቅት። እኔ እኮ ግምጃዬ በቃ ልጅ ስታምር ትንሽ ተቆይልን። ወደ አንቺ እንዳይመጡ ስትሄጅ ደግሞ አይገባንም አማርኛ ትግርኛ ወአቶ የኔ ፍቅሮች የኔ ማሮች አይላቪዩም ብያችሁ እንግሊዝኛ ጨምረባ። አዎ በእንግሊዝኛ በያቸው። አሁን ደግሞ ጥሩ ነው። እንግሊዝኛ ሰማ ዲሆ ማለት ሰማ ችግር በጣም ነው የምወዳችሁ። በአማርኛ በጣም ነው የምወዳችሁ። በትግረኛ ምንድን ነው ጻፉልኝ እዚህ ጋር እወዳችኋለሁ ማለት ነው። ቆይ ጥሩ ሰው ጻፍላት። ጥሩ ሰው መጥፎ ሰው እንዳትጽፍ። ትግርኛ መጥፎ አረበን እናታችሁ። እሺ ለግንጅ ልጆች አሉ ከልጆች አሉ እኮ እዚህ ትግራዋይ ልጆች አሉ። ወይ ትግርኛ ክእሉ አለው። እፈትወኪም እየ إحنا هون ولا بطعمينا نفوت وكي يقولوا خلو يفتوك كلهم صافوا لي يا ولا تقولكم دلالة وينكم إلا تكبرهم مكرتي بحق اي سامي بقى سامي فقري حزي حج مكره اتا خندي لبي فطير لك انا عخاس انت عادت لبي فطير لك بسرو صبري وي ماري مكرتي وي مكرتي تمام نسخي مكرتي قمجا انا سيولك تلخو نسخي مكرتي قمجا مكرتي እንዴ በወረቀት እኮ ጽፌያለሁ እኮ አላወራሽ እንዴ ትግርኛ በወረቀት ጽሒፋ አላ ከተውጋዓኒ እሺ በጥራም ማለት ቀብራራ ማለት ነው በጥራም ጋይስማ እሺ ተያበይ ማለት ደግሞ ስጦታዬ ያፍቅረኪ እዬ ማለት ደግሞ አፈቅርሃለሁ። አፍቅረኪ እዬ ከሆነ ለሴት ነው። አፈቅርሻለሁ ነው። አፈቅርሃለሁ ለማለት ከሆነ ደግሞ አፍቅረካዬ የፍቅረካዬ የተረዳአይ አይን ረዘመብኝ። የተረዳአኝ ለማያዝ እኮ እየቸገረኝ ነው መጽሐፉ ሳይሆን የተረዳአኝ አይተረዳአኝ እንጂ አልገባኝም እንደማለት ነው። ዴ በጣም ደብል ዓለም ማለት ነው። ዓለመይ ማለት ከዛረበኪ ማለት ንግስት ልንገርሽ ማለት ነው አይደለ? አረ ከዛረበኪ ላውራሽ ላውያ እንደዛ እንደማለት ትምህርት ትምህርት አትግረኛ አፍተይ ናቴ ማለት የኔ እህት ማለት ነው። አረ ጋይስ አረ በጣም በቃ ለግምጃ አረ አሳቆ እንዴ ኦኬ ናፈቀኪ ማለት ናፍቀኸኛል ማለት ነው።
ግን ወዲያ ትገብሮ ሪኢኹም እንደ ናፊቀኪ ላስ ሕጂ ድማስ ናፍቀኸኛል ትገብሮ ናፊቀኪ ማላንቺ እኮ ነው ወንድ ነው የጻፈልሽ ያጻፈሻ ናፊቀኪ ብሎ ላንቺ ነው ናፈቅኩሽ ላንቺ ናፍቀኸኛል ለማለት ደግሞ ናፊቃኒ ተፈትወኒ ማለት ደግሞ ትወደኛለህ። አዎ ዘንባይታይ ማለት ነገስት እመቤት። እሺ ዘንባይታይ ዘንባይታይ አሜን። ወይኔ ግምጃ በጣም ብዙ ነው። ይሄማ ትንሽ ቀን ካየሽማ ትለምጂዋለሽ። ደግሞ ረዥም ነው። ንስሐ ነይ በይ ነይ ማለት አንተ የኔ ነህ የኔ ብቻ ነህ። አዎ እዝጊዋ አሁን ሲያወሩ እንዴት እንደምታረጊ ከዳዊት ጋር ስታወሪ ወረቀቱን ሳታይ እንደዚህ ዝጋ ታረጊውና ዝም ብለሽ እንደዚህ ከዛ እሺ እኔ ተለማምጃለሁ ብለሽ አውቀሽ ማለት ነው። እዛው እያየሽ ማውራት እባክሽ ማን ያጻፈኝ? እሱ ነው ያጻፈኝ። እንዴ ዴቭ ነው እንዴ ያጻፈሽ? ወይኔ በቃ ዴቭማ ሳሚ ዴቭ ፎት ይዋለው በቃ ሳሚዬ ሶሪ ዴቭ። ታዲያ አሁን ምን ሆኖ ነው የጠፋ? በእናትሽ እኔ እንጃ። ግምጃ የኔ እናት አታምሐር አማርኛ ደግሞ ቻልክ አንተ? ከየት ነው ያመጣው? ያመጣው ሳሚ ወይ የምሬ ነው። ከምን በላይ መማር የምፈልገው ቋንቋ ትግረኛ ነው። ከዚህ ራሱ ነው ኢትዮጵያ ብሄድ መቀሌን ሳረግጥ አልመለስም ወደዚህ ሀገር። ኦ የኔ እናት ትችዋለሽ እንዴት ቶሎ ማለት ቀላል ነው። አሁን ራሱ ላይቭ ላይ ራሱ ትለምጂዋለሽ እንደዚህ ከነው ትንሽ አያዘኝም። ደግሞ የእናንተ ስታወሩ አፋችሁ ይጣፍጣል። የኔ ደግሞ ማያዝ ስለሆነ ገና ውልግድግድ ነው የሚለው። ኖ እንደውም ያንቺ ሲወላገድ ያንቺ ደስ ይላል። ቲቸር ሳምሪ ፋያ ዘይትረብሕ መንግስቲ ክታምህራት ስኻ እንታይ ክታምህራታ እኔ አስተምራታለሁ እያለ እኮ ነው። አንቺ አልፈልግም። ዴቭ ግን ያስተምርሽ፣ እሱ ጥሩ ሰው ነው። አይ እሱንም በውስጥ አላመጣም። ላይቭ ላይ በቃ ላይቭ ላይ ይሻልሻል። ላይቭ ላይ እሱ ያስተምርሽ። ፋያ ዘይትረብሕ ፕሬዝደንት ድማ ጽቡቅ ደስ እስካይ ታምህራን ብስሩ አንተ ወደፍ ዴቭ ከምህራዩ ያ አለች ልጆች እኮ አሉ። አድማስ የምትባል ልጅ አለች። አሉ ትግረኛ የሚችሉ ልጆች። እነሱን በውስጥ አንጥቼ ወይም ደግሞ ጽፈውልኝ ያንን ማንበብ። ኦኬ ምን ትሰሪያለሽ? መቀሌ ማየት ስለምፈልግ ቦታውን አለማስ ተቀበልሻለሁ ብለሽ የለ ቀማላ መለቅሻለሁ መስሎሻል? እኔ ያለ አዎ አለቃችሁ